አት ግርማ ነኝ። ዛሬ ደግሞ እንግዲህ ሳርዬንም ሰብሰብ አድርጌ ይዣት መጥቻለሁ። ጋሽ ግርማ እንዴት አለ? ሰላም ነው? ሳምንት እንዴት አለፈ? ሳምንቴ በጣም የሚገርም ነው። ትንሽ ዝናቡ አስቸጋሪ ነበር። ይበርዳል። ያው እንግዲህ ምንም በቆሎም እየበላን ያው ደርሳለን። እውነት ነው። ሳርዬ እንዴት ነበር ሳምንቱ? ሳምንቱ በጣም አሪፍ ነበረ። ሳምንቱ በጣም ደስ የሚል ጊዜ ነበረ። እንዳለው ጋሽ ግርማ ይበርዳል ትንሽ እቺ ይበርዳል ምክንያት በጣም ብዙ ሰው የሚሰጣት ምክንያት ነች። እኛ ግን አልበረደንም ትላለህ። ምክንያት እቺ ብርዷ አንደኛ ከእድሜም ጋር ይሄዳል። ለምሳሌ በእኔ እድሜ ስትደርስ ታረገዋለህ፣ ብርድ ይጀምራል። አሁን አንተ ገና ወጣት አፍላ ላይ ነው ያለው። ያው በለው ስትደርስ ያው እንደዛ ተው እንጂ ጋሽ ግርማ፣ አሁን አንተ ወጣት ነህ እያልከኝ ነው? በ42 ዓመት የሸምግዬ አይደለም 42 ራሱ ጎልማሳ ብለህ ጎልማሳ ይኸውልህ እድሜያቸው ከ35 እስከ 55 ያሉት እየሰማ ነው። አዎ ያ ነው እስከ 60 ጎልማሳ ይባላል። ከሽማግሌ የሚባለው እንዴ ከ62 ዓመት በኋላ ነው ወደ ሽምግልና የሚሄደው። እንግዲህ ሽምግልናውንም እድሜውንም ሴትንም ወንድንም ሁሉንም ያማከለው የስራ እንቅስቃሴያችን አጋዥ፣ ለሁሉም ሰው ማገዝ፣ መደገፍ፣ አቅጣጫ መጠቆም ስራችን የሆነው እኛ አጋዦች ዛሬ ደግሞ ለየት ባለ መልኩ አዲስ አበባ ከተማ ላይ በይፋ ይዘናቸው የመጣናቸው በተለይ በቋሚነት ልታውቋቸው የሚገቡ የሚከራዩ መረጃዎችን በስፋት የምንዳስስበት ፕሮግራማችን መደመጥ ይጀምራል። የተከበራችሁ ቤተሰቦቻችን የትም እንዳትሄዱ አብራችሁ ነው። የታምራት ግርማ ፕሮግራሙን እያዘጋጀው፣ እንዲሁም ደግሞ ሳርዬ ራስሽን አስታውቂያ። መልካም እሺ፣ ለአድማጮች ራሴን ላስታውቅ። ሳራ ሰፋ እባላለሁ። አጋዥ ገበያ ላይ የማርኬቲንግ ስራዎችን እየሰራው የምገኝ እንዲሁም ደግሞ አሁን በክራዮች ላይ ያሉትን ዛሬ መረጃ ለአድማጮች ለመስጠት እዚህ ተገኝቻለሁ። ቬሪ ጉድ። ጋሽ ግርማ ራስን አስታውቃ። እንግዲህ እሺ፣ እኔ ደግሞ ግርማ ወንጅራድ እባላለሁ። የአጋዥ ኢንቨስትመንት አንደኛው የዲፓርትመንት ዳይሬክተር ነኝ። እንዲሁም ከወንድማችን ከቶም ጋር አብረን በጋራ ብዙ ነገሮች እየሰራን ነው። እዚህ በመገኘቴ በጣም ደስ ብሎኛል። አመሰግናለሁ። 99.1 መናኸሪያንም እንዲሁ አመሰግናለሁ። በጣም ጥሩ። ወዳችሁና ፈቅዳችሁ የተለያዩ መረጃዎቻችንን በማድመጥ ላይ የምትገኙ እናንተ ቤተሰቦቻችን ዛሬም በይፋ እንግዲህ የተለያዩ መረጃዎችን ለእናንተ የምናደርስበት ቀን ላይ ነው ያለነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የትም እንዳትሄዱ። በርከት ያሉ ለገበያ የቀረቡ የሚሸጡ መረጃዎችን እንሰጣችኋለን። እናንተም እነዚህ መረጃዎች አሻሽጣችሁ ከኛ ጋር አብራችሁ ኮሚሽን የምትጠቀሙበት ሰዓት ላይ እንገኛለን። በአጋዥ ገበያ የሚገኙ የአጋዥ ገበያ መረጃዎችን እንሰጣለን። በአጋዥ እንደራሴ የኪራይ መረጃዎችን እንሰጣለን። በአጋዥ አብሮ በጋራ ማልማት ደግሞ እንደ ባለቤት የአብሮ ማልማት መረጃዎችን እንሰጣለን። በአጋዥ ሞተርስ የመኪናና የማሽነሪ መረጃዎችን እንሰጣችኋለን። በአጋዥ ስራ የተወሰኑ ክፍት የስራ ቦታዎች መረጃ እንሰጣለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የትም እንዳትሄዱ። ይህ አጋዥ ነው። አርፈን ተመልሰን ተገናኝተናል። የተከበራችሁ ቤተሰቦች እንግዲህ ለዛሬ ለገበያ የቀረቡ መረጃዎችን ከመናገራችን በፊት በስፋት እንሰራዋለን ብለን ያለው በተለይ ከኪራይ ጋር በተገናኘ በርካታ ካፌ፣ ሬስቶራንቶች መረጃ እንደሚፈልጉ አንጠራጠርም። ያው ቦሌ ላይ እንፈልጋለን ብለው መምጣታቸው ግልጽ ነው። እንግዲህ አትላስ አካባቢ የሚገኝ በአይነቱ ልዩና በደረጃው አንደኛ የሆነ ግንባታ የተጠናቀቀ ጥሩ የሚባል ህንጻ ወደ ኪራይ ስራ እንደገባ መረጃ አለን። ስለዚህ ይሄንን ወደ ኪራይ ስራ የገባን መረጃ ይፋዊ ጅማሮ እነ ሳራ እንደጀመራችሁ ሰምተናል። ህንጻው ምን ይመስላል? ስለ ህንጻው ንገሪኝ እስቲ። ምን ይመስላል? ስለ ህንጻው ስንናገር በነገራችን ላይ ህንጻው በጣም ለንግድ ምቹ በሆነ ቦታ የተሰራ ንግድ ዓለም ውስጥ ላይ ውጤታማ መሆን የሚፈልጉ ሰዎች የሚፈልጉበት ቦታ ያተገኘ አሪፍ ህንጻ ነው። ሰፊ የሆነ ካሬ ያረፈ በጣም ደስ የሚል የተለያዩ ቢዝነሶችን መስራት የሚቻል እንዲሁም ደግሞ ቢዝነሶችን ያቀፈ ትልቅ ሳይት ነው። ስለዛ እንዲህ በጣም ቆንጆ ቦታ ለንግድ ምቹ የሆነ ቦታ ሲፈልጉ ለነበሩ ከስተመሮች በጣም የሚመችና የሚወደድ ቦታ ነው ያዝ ነው። ስለዛ ዛሬ ስለሱ መረጃ ለመስጠት ነው በድጋሚ እዚህ የተገኘሁት። ህንጻው ላይ የተለያዩ የንግድ ስራዎች ይሰራሉ። በተለይ ከአንደኛ ወይም ከግራውንድ እስከ 4 በተባለው ፍሎር ላይ የኮሜርሻል ኤሪያ ነው። በጣም ትልልቅ ሌክዠሪ የሆነ ባር፣ ሬስቶራንት እንዲሁም ክሊኒኮች እንዲሁም ለባንኮች እንዲሁም ደግሞ ለኤክስፖርት ኢምፖርት ኤክስፖርት ላይ ለተሰማሩ የሚሆን ቦታ አለን። እንዲሁም ደግሞ ትልልቅ የመንግስታዊ
ቢሮ ለቢሮ የሚሆን ከ4ኛ እስከ 11ኛ ላይ ያለው አብዛኛውን ለቢሮ የሚመች ኤሪያ ነው ያለው። ስለዛ በጣም ምቹ ነው። ነገራችን ላይ በጣም ምቹ ነው። መተው እንዲጎበኙን ይሄን ቢሮ ሲፈልጉ የነበረ ዋና አስፓልት ዋና መንገድ የያዘ በጣም እንግዲህ ኮሪደር ያለቀለት ኤሪያ ነው። ኮሪደሩ ተጨርሷል እዛ አካባቢያችን ላይ እና ዌልካም ላለ ባይ ዘ ዌይ በጣም አንዳንዴ ቢዝነስ አለም ውስጥ ስትሆን ለቢዝነስ የሚመች ነገር ትፈልጋለህ እና የሚመች ነገር ይፈልጉ የነበሩ ሰዎች በቃ ዛሬ ጥቆማ ከደረሳቸው ምናልባትም ደግሞ በአሁን የዚህ ፕሮግራማችንን እያዳመጡ እንኳን ባይሆኑ ከቤተሰቦቻቸው አንዳቸው ይህንን መረጃ ከደረሳቸው መረጃውን ቢሰጧቸው ቤተሰቦቻቸው ተጠቃሚ የሚሆኑበት ያጋዥ አላማውም አንዱ እሱ ስለሆነ ማገዝ፣ መደገፍ፣ አቅጣጫ መጠቆም ከዛም ደግሞ ሰዎች ኮሚሽን እንዲጠቀሙ የማድረግ ስራ ኮሚሽን መስራት እንዲችሉ የማድረግ ስራ ይሄ በጣም የሚቀደስ ነገር ነው። ባይ ዘ ዌይ ሰው በአካባቢው በሰፈሩ መረጃን ተጠቅሞ ገንዘብ እንደሚያገኝ ጥቆማ መስጠት በጣም ደስ የሚል ነገር ነው። ታንክ ዩ ተመልሼ እመጣለሁ። ምክንያቱም የተወሰኑ የምትነግሪኝ ነገር አለ ከአካባቢው ላይ ካለው ሁኔታ አንጻር ጋሽ ግርማ አትላስን እንዴት ያያታል የሚለው የተወሰነ ስለ አካባቢዋ መረጃ እንዲሰጠን አድርገን ተመልሰን ከአንቺ ጋር ደግሞ እናወራለን። ጋሽ ግርማ አትላስን እንዴት ታያታል? ያው እሷ ስትናገር ከኪራይ ጋር በተገናኘ የሆነ የወሰደችው ነገር አለ። የሚገርም እህታችን ሳራ ስታወራ ውስጤን ነው የነካችኝ። ለመሰለ አንደኛ ኮሪደር ወጥቶለት እውነቴን ነው። ዛሬም እንደገና እድሉን አግኝቼ እንደገና ሄጄ አይቼዋለሁ። በጣም በጣም ቆንጆ ቦታ ነው። በጣም ብቆይና ብዙ ባየው ደስ ይለኝ ነበር። ቬሪ ጉድ። ለምን ከታች ከፓርኪንግ ጀምረ እስከ ላይ ድረስ ያለው አሚኒቲው ምናምኑ ኦልሞስት በቃ አልቋል። በቃ የተሟላ ነገር ነው እና ይሄ ቅድም ገልጸዋለች ለኤንጂኦ ለባንኮች ለሚፈልጉት ተቋማት በጣም በጣም የሚያዋጣና መሀል በቃ አትላስ ማለት ለኤርፖርቱ ቅርብ ነው፣ ለብዙ ነገር ቅርብ ነው፣ ኢቨን ለፋይናንሻል ሴክተሩም ቅርብ ነው እና በጣም በጣም ወድጄዋለሁ እና ይህን ለማለት ነው ፈልገው። ያ አካባቢው እንግዲህ የለማ አካባቢ ተብሎ የሚባለው አካባቢ ላይ መሆኑ በዛ ላይ ደግሞ አትላስ ለካሳንቺስ ቅርብ መሆኑ ከዛ ለቦሌ ኤርፖርት ቅርብ መሆኑ እንደገና ደግሞ ሴንትራል ኮመርሻል ኤሪያ ተብሎ የሚባሉ አካባቢዎች መሆናቸው በራሱ ራሱን የቻለ ነገር እንዳለ ያሳያል። ውድ ነው አድማጭና እንግዲህ ተመልካች ቤተሰቦቻችን በእርግጠኝነት የአትላስ መረጃ በእንዲህ መልክ ከመጣ ስለ ህንጻው የነገረችንን ነገር ይዘን እዛ ላይ ምን አለ የሚለውን በተወሰነ መልክ እኔ ደግሞ መስጠት እችላለሁ ያየሁትን ነገር። በነገራችን ላይ የህንጻው ላይ ያለውን ዲቴል መረጃ ለማየት የሚፈልጉ ሰዎች በ0977 80 80 80 በሚለው የስልክ አድራሻችን ሊንኩን ላኩልን ብለው ከዚህ ቀደም ከነበረው ና ቦታውን ላሳይ ቆይ እንደዚህ ነው እዚህ ጋር ነው በዚህ በኩል ነው የሚለው ነገር ቀርቷል። ያው ሲምፕሊ በአንድ ስልክ 100-200 ሺህ ብር እያወጣን በምንገዛው ስልክ ሃሎ ደህና ነሽ ከምንልበት ነገር በላይ በቀላሉ ዋን ክሊክ ብዙ መረጃዎችን ማየት የምንችልበት አክሰስ ተፈጥሯልና እኔም በጣም ደስ ያለኝ ገብቼ ለማየት ሞክሬያለሁ። ዌብሳይታቸውም ላይ ያየሁት ነገር በጣም አሪፍ ነው። እነ ዳንኤል የሰሩት ነው። የአጋዥ ቴክኖሎጂ በጣም ጠንክሯል። አንዴ ለቲሙ ጥሩ ነው። ስለዚህ ያረጋችሁት ነገር ምንድነው? እንደዚህ መረጃ ፍላጎት ኖሯቸው በተለይ ህንጻ ኖሯቸው ህንጻቸውን በተሻለ መልኩ ለአድማጭ ቤተሰብ ለማድረስ የሚፈልጉ ለተመልካች ማድረስ የሚፈልጉ ሰዎች ያለምንም ውጣ ውረድ በቀላሉ በ0977 80 80 80 በሚለው የስልክ አድራሻ ስለ ህንጻ መረጃቸው ከላኩልን እነዚህ ቲሞች መተው እነሱ ጋር በአግባቡ እያንዳንዱን ጉዳይ መውሰድ ይችላሉ። ከዛ ደግሞ አስቡት ሰዎች እንዳይደክሙ ማድረግ ባሉበት በቤታቸው በሰፈራቸው በአካባቢያቸው ቁጭ ብለው ባሉበት ሆነው ስለዛ ጉዳይ ዲቴል ማየት ገብቷል። ስለ ህንጻው እኔ ያየሁት እሱን ነው። አሁን boleatlas.com ሌላ መጠይቅ ነገር አለ። አንዳንዴ የመናኸሪያን ሬዲዮ ጣቢያ እንሰጥና ጥያቄ ጠይቁን ነበር አድማጮቻችን። ያንንም ስልክ ይቻላል በ0116 392852 በ0116 392852 ስለ ህንጻው መረጃ መስማት የምትፈልጉት ሌላ ጥያቄ የምትጠይቁት ነገር ካለ መናገር እንችላለን። ለማንኛውም ወደ ሀሳቡ ልውሰዳችሁ ያሉት ነገሮች ልግለጽ። ግራውንድ ላይ ወደ 700 ካሬ ሜትር አካባቢ በጣም ታዋቂ ለሆኑ ሬስቶራንቶች የተዘጋጀ ቦታ አይቻለሁ። በጣም ቆንጆ ሆኖ የተለያዩ አምኒቲዎች አይቻለሁ። እዛ ግራውንዱ ላይ ምን አይቻለሁ? ላይክ ይሄ የመዝናኛ ባልከኒ አይቻለሁ። ሰፊ ባልከኒ አይቻለሁ። እንደገና ደግሞ ብርሃን በሁሉም አቅጣጫ ወደ ህንጻው እንደሚገባ አይቻለሁ እዛ ላይ። ከዛ ደግሞ እያንዳንዱ ፍሎር ላይ የሽንት ቤት አክሰሶች አሉ which is የመጸዳጃ ቤት አክሰሶች ሊፍት በቂ ሊፍት አለ። የወደድኩት ነገር እሱ ነው። አንዳንድ ጊዜ አንዳንድ ህንጻ ላይ አንድ ሊፍት ነው የምታዩት። እዚህ 3 ሊፍት ነው ያዩት። የእቃ ሊፍት አለ፣ የሰዎች ሊፍት አለ፣ እንደገና ደግሞ የሜንቴናንስ ሊፍት አይቻለሁ። ማለት በጣም በቃ አሜዚንግ ነገር ነው የሰሩት።
ይሄ በጣም የሚበረታታ ነገር ነው። እንግዲህ ህንጻ ማኔጅመንቱን ይዘውት የሚሰሩትንም ቲሞች በጣም አድርገን ነው የምናመሰግነው። በርቱ። እናንተን ለማግኘት እንግዲህ ሰዎች ምን ማድረግ አለባቸው ለሚለው በ0977 80 80 80 በሚለው ስልክ አድራሻ የህንጻውን መረጃ ላኩልን ስትሉ ሊንኩ ይላክላችኋል። እዛ ላይ ገብታችሁ አንደኛ ፍሎር፣ ሁለተኛ ፍሎር፣ ሶስተኛ ፍሎር እስከ 12ኛ ፍሎር ድረስ ፔንታውሱን ጨምሮ ማለት ነው ምን እንዳለ ማየት ትችላላችሁ። ለቡቲክ አገልግሎት መከራየት የምትፈልጉ ሰዎች፣ ለሞባይል ቤት መከራየት የምትፈልጉ ሰዎች፣ ለካፌ ለሬስቶራንት መከራየት የምትፈልጉ ሰዎች፣ በተለይ ደግሞ ሰፋፊ ካሬ ሜትር ለትልልቅ ኤንጂኦዎች፣ ለኮንስትራክሽን ተቋማት የማሽነሪ ኪራይና ከማሽነሪ ማስመጣት ጋር በተገናኘ ያላችሁ እንዲሁም ከካሳንቺስ ስራ ጋር ሊንክ አድርጋችሁ የነበረ በተለይ ይሄ ከኤሌክትሮኒክስ ማቴሪያል ጋር ሊንክ አድርገው የነበሩ ሰዎች ሊከራዩት ይችላሉ ብለን የምናስበው ትልቅ ህንጻ ነው። እዚህ ህንጻ ላይ መረጃ እንዲኖራቸው የምትፈልጉ ሰዎች አሁንም በ0977 80 80 80 80 በሚለው ስልክ አድራሻችን መልእክቱን መላክ ትችላላችሁ። የላካችሁን ቴክስት ሜሴጅ ኢሚዲየትሊ መረጃ እንልክላችኋለን። በርቱ እንላለን። በዚህ አጋጣሚ ሳሪ ወደ ላይ ስንወጣ ያየሁት ፍሎር አለ ባዶ ሆኖ ነው ያለው። ባዶ ያረጋችሁበት ምክንያት ምንድነው? ለሚከራዩ ሰዎች ራሳቸው እንዲገነቡ ፈልጋችሁ ነው ወይስ እናንተ ራሳችሁ ትሰሩታላችሁ? ይሄን ነገር ፓርቲሽናችሁ እንዴት ነው የሚሆነው? መልካም ባይ ዘ ዌይ ወደኛ የሚመጡ ሰዎች የተለያየ ፍላጎት ነው ያላቸው የካሬ መጠን። ስለዛ ያንን ካሬውን ከለዩልን በኋላ እነሱ በሚፈልጉት ፓርቲሽኑን ይሰራሉ። ኢንቴሪየር ዲዛይን ሁሉም ሰው የራሱ ድሪም አለው። ቢሮ እንዲሆን የሚፈልገው መስራት የሚፈልግበት ኢንቫይሮንመንት ሊሆን የሚፈልገው ነገር ስላለ በዛ መልክ እንዲሰራ እኛ ነጻ አድርገናል። ምክንያቱም አንዳንዴ ብዙ ጊዜ አይደለም ቢሮ ላይ ሰዎች መኖሪያ ቤታቸው እንኳን ቀለም ተቀብቶ ሲጠብቃቸው ደስታ እየተሰማቸው አይደለም። ለምን? ሁሉም ሰው የራሱ የሆነ ኢንተረስት አለው። የከለር ምርጫ አለው፣ የዲዛይን ምርጫ አለው። ስለዛ ያንን ክፍት ያደረግነው ከኛ የሚጨርሰውን ነገር ጨርሰናል። ስለዛ እነሱ በህልማቸው ሊሰሩት በሚፈልጉት ሌቭል እንዲሰሩት እኛ ክፍት አድርገናል። ስለዛ ዌልካም እንለው ለዚህ ነው። እኔ በጣም ደስ ያለኝ ነገር ምንድነው በቅርቡ ይፋ የሚሆነው ደግሞ የጨዋታው ፕሮግራማችሁ ነው የሰማሁት። ይሄ ደግሞ ሌላ ነገር ሚስጥር አድርገነው ነበር። ሌላኛው በጣም አሜዚንግ ነገር ነው። እዛ ላይ በጣም ያሰባችሁት በርካታ ሺህ ወጣቶች እንደሚሳተፉበት ሰምቻለሁ። የስራ እድል መፍጠር በራሱ ደስ ይላል። እንደዚህ የህንጻ ባለቤት ሆነ ለወጣቱ በተለይ ለአካባቢ ላይ ነዋሪ ለነበረው አትላስ አካባቢ ለነበሩ ወጣቶች አትላስ አካባቢ ለሚኖሩ ሰዎች የስራ እድል መፍጠር በራሱ እየተጫወቱ ልጆች ህንጻ እንዲያከራዩ ማድረግ እየተጫወቱ ልጆች ቡና እየጠጡ በሳምንት አንድ ቀን የቡና ፕሮግራም እንዳላችሁም ሰምቻለሁ። ሊከራዩ የሚያስቡ ሰዎች እዛ ቦታ ላይ እንዲመጡ እኔ አላየውም እስከዛሬ በታሪኬ የህንጻ ኪራይ ታሪክ ውስጥ አይቼ አላቅም። ይሄ ታይቶ አይታወቅም። የሚገርምህ ሌሎችም ሳይቶች ላይ እንደዚሁ ያቀድነው አለ አያት 49ም ግን ያው እሱም በሂደት የሚሆን ነው። አሁን ይሄ ቶሎ ደርሶልን ወደዚህ የመጣ ነው እንጂ የተለያዩ ሳይቶች ላይ ይሄ ነገር ይቀጥላል። የሽያጭም ማለት ነው። የሽያጩን ይቀጥላል። ይሄ ጌሚንግ ፕላኑ እያንዳንዱ ፍሎር ላይ 1 ሚሊዮንም ይሁን ዋቴቨር ያለውን ብር ቼኮች የተደበቁ ያንን የመፈለግና ያንን አገኛችሁ የሆነ ጌም ነገር ታስቧል ለማለት ነው። ስለዚህ የተወሰነ ዳርዳር ነገርህናል። እንግዲህ መሀሉን ፈጣሪ ወቀው ፈጣሪ ለምን መሰለህ ብዙ ከማውራት ሀሳብ እንሰጥና ሂንት ለምን ይሄ የተብላላ ያለ ማየትም ደግሞ መልካም ነው። መጥቶ ማየትም ትልቅ ነገር ነው። ደስ ይላል። ለማንኛውም ያሉን መረጃዎችን እንሰጣለን። በግዢ ጉዳይ አሉ የሚባሉ መረጃዎችን እንካችሁ ብለን ለማቅረብ እንወዳለን። አዲስ አበባ ቦሌ አካባቢ በዋና ከተማ ተብሎ በሚባለው ቦሌ ድልድይ ተብሎ በሚባለው አካባቢ 207 ካሬ ሜትር የሆነ በግራውንድ ፕላስ 10 ህንጻ ላይ ያለ አንደኛ ወለል ላይ የሚሸጥ 39 ሚሊዮን ብር የሚሸጥ አፓርታማ ባለ 4 መኝታ ቤት አለ። ይሄንን መግዛት የሚፈልግ ቤተሰብ ዘመድ ላላችሁ ሰዎች ይህ መረጃ ያስፈልጋችኋል። ፍላጎቱ አለን የምትሉ ሰዎች በአሁን ሰዓት ላይ 280 ሺህ ብር ተከራይቶ ያለ ነው። ለመግዛት ሀሳብ አለን ለምትሉ ሰዎች በራችን ክፍት ነው፣ ሽጡት ብለን መረጃ ሰጥተናል። መረጃው ፍላጎት አለን ለምትሉ ሰዎች በ0977 80 80 80 በሚለው ስልካችን ላይ የአፓርታማ ሽያጩ መረጃ ላኩልን ብትሉ መረጃ መስጠት እንችላለን። እርግጠኛ ነኝ እዚህ ላይ ጋሽ ግርማ ሌላ የሚገዛ መረጃ እንዳለው አልጠራጠርም። የሚገዛ መረጃ አለ መሰል ፊትህን ሳየው አይደለም እኔ መሰለህ እኔ አንዳንዴ እንዲስተዋራ እንዲቆም እላለሁ። ለምን መሰለህ ዛሬ ጠዋት የገባው ኦርደር ስላለ ነው። ምን አለህ መረጃ? አይ አሁንም ገዢዎች መጥተውብን ኦኬ እዚሁ አጋዥ ገበያ ላይ ነው። አጋዥ ገበያ ላይ መጥተው እባካችሁ ባለ 4 መኝታ ሰፋ ያለ ኤክስትራ የሰራተኛ መኝታ ቤት which is 5 መኝታ ማለት ነው አፓርታማ የሆነ ቆንጆ ሰፋ ያለ እስከ 55 እንከፍላለን ያሉ ሰዎች አሉ ገዢዎች። ያ እንግዲህ 55 ሚሊዮን ገደማ እንደማለት ትክክል ያስኬዳል። ይሄ በጣም ደስ የሚል መረጃ ነው። እኔም ጋር ልክ እንደዚሁ የግዢ ጥያቄ የመጣልኝ መረጃ አለ። በግዢ ጥያቄ ሙሉ ለሙሉ ለአፓርትመንት አገልግሎት እየሰጠ ያለ ሙሉ ለሙሉ ለአፓርታማ አገልግሎት እየሰጠ ያለ የመግዛት አቅማችን እኛ
የብር መጠኑን እንወስናለን። እናንተ ንብረቱ ካላችሁ 800 ካሬ ሜትር ወይ 900 ካሬ ሜትር ላይ ያረፉ አፓርታማ ቤቶች ካሏችሁ መረጃ ስጡን ተብሏል። እንግዲህ የተጀመሩ በተለይ ተጀምረው ያላለቁ ወይ ደግሞ ስትራክቸር ላይ ያሉ ግራውንድ ፕላስ 5-6 ላይ ሆነው ቆመው ያሉ የመግዛት አቅማቸውን በተቀመጠላቸው ድርድር መስማማት የሚችሉ በተለይ ቦሌ፣ ፒያሳ፣ 4 ኪሎ፣ ሳር ቤት እንዲሁም ደግሞ መገናኛ በእነዚህ ዋና ዋና ሰፈሮች ላይ እንፈልጋለን የሚል ጥያቄ ቀርቧል። የህንጻ መረጃው ላላችሁ ቤተሰቦች በ0977 80 80 80 በሚለው የስልክ መስመራችን ቴክስት አድርጉልን። ባለሙያዎች ከእናንተ ጋር ተገናኝተው እንዲያወሩ የማድረግ ስራዎችን መስራት እንችላለን። ጥያቄ ልጠይቅ እዚህ ላይ ደስ የሚል እኮ ነው። አሁንም ጸጉሬን እያቆምኩ ነው ለመሰለህ የምትነግረኝ መረጃ ከኔ ጋር ካለው መረጃ ጋር አብሮ የሚበር ስለሆነ አሁን 800 ካሬ ያልከው አሁን ለምሳሌ ቦሌ ምናምን ብለህ በቅሎ ቤትስ እዛስ ቢገኝ ግሎባል አካባቢ ይሄዳል። ያስኬዳል። በሳር ቤትና በቦሌ መካከል ያለ ሰፈር ስለሆነ ያስኬዳል። ለማወቅ ነው። ታንኪዩ። በጣም ጥሩ። እንደዚሁ ደግሞ ለግዢ የቀረቡ ሌሎቹ መረጃዎቻችን በ1236 ካሬ ሜትር ላይ ያረፈ ፈረንሳይ አካባቢ የሚገኝ ለአፓርታማ ቤት የተጀመረ ህንጻ ነው። ይህም ደግሞ ፈረንሳይ ተብሎ በሚጠራው ሰፈር ወይም ደግሞ የፈረንሳይ አካባቢ ነዋሪዎች መቼም ሰፈሯን ታቋታላችሁ። ፈረንሳይ ኢየሱስ ተብሎ የተጠራው አካባቢ ላይ ዋና መንገድ ላይ የሚገኝ በካሬ ሜትር መጠኑ 1236 ካሬ ሜትር ህንጻው 1958 ካሬ ላይ ያረፈ 3 ቤዝመንት ገንብቶ ጨርሶ 4ኛ ሰሚ ቤዝመንቱን ወደ መስራቱ ገደማ ላይ የመጣ ወይም ደግሞ በስም ብረት ያሰር ነው የሚባለው። ግን እዚች ላይ አንዴ ተደግምልን 1236 ሜትር ካሬ ብለ ሙሉ ግቢ ሆኖ የሚገነባው 958 ካሬ ሜትር ላይ ግንባታ ጀምሯል። 3 ቤዝመንት ሰርቷል። 4ኛዋ ሰማይ ቤዝመንት ነች። እሷን ግንባታ ላይ የሄደ ከዚህ በኋላ ከሰማይ ቤዝመንቱ ጋር አንድ ላይ 17 ወለል ለመገንባት ሬዲ ነው። ይሄ እንግዲህ ለ60 አባወራና ከግራውንድ ጀምሮ እስከ 3ኛ ድረስ ቢዝነስ ሞል የሆነ ነው። ይሄንን ጠቅልሎ መግዛት ለሚፈልግ አትራፊ ነው መረጃ የመጣው። ሰፈራችሁ ላይ አካባቢያችሁ ላይ የተለያየ ካፌ፣ ሬስቶራንት ላይ አትራፊ የሆነ ብላችሁ የምታስቡት ጓደኛ፣ ዘመድ፣ ቤተሰብ እናንተ ሰፈር ተቀምጣችሁ ድንገት በአካባቢያችሁ በቪኤት እያለፈ ደህና አደርክ ልጅ እንዴት ነህ ብሎ ሲያልፍ አባቢ ዛሬ እስቲ ሳንቲም ካለ እስቲ ላስቸግር ብለህ የምትጠይቀውን ሰው ያቁምና የሚሸጥ መረጃ አለኝ አንድ ሰምቼ ነበር ብለህ ሀሳብ ስጥ። ግን እኔ ሌላ ማውን መጠይቅ ደስ የሚለው ካለ መጠየቅ ደጃዝማችነት ይቀራል የሚለው ነገር ስላለ ነው። አሁን እቺ ግዢ ስላልካት ነው እንጂ አብሮ ማልማትስ እዚህ ላይ ያስኬዳል ወይ? 1200 ላይ አያስኬድም። ሌሎች የአብሮ ማልማት መረጃዎች አሉኝ። አጋዥ እንደ ባለቤት ላይ ስደርስ ማወራ ይሆናል። ስለዚህ አሁን የመጣኋት መረጃ በግዢው ነው። ሳርዬ እንግዲህ የግዢ መረጃ እንደሚኖራት አልጠራጠርም። ምን አለሽ አንቺ ጋር የሚሸጥ መረጃ? እስቲ ከሚሸጡ መረጃዎች መካከል የተወሰኑትን ብትሰጪኝ ደስ ይለኛል። በተለይ እንደዚህ ለግንባታ የሆኑ የተዘጋጁ 24 አካባቢ ያሉ መረጃዎች ካሉ ወይ ደግሞ አብሮ ማልማት ጋር በተገናኘ የተያዙ መረጃዎች ካሉ የተወሰነ 1-2 ነገር ስጪንና እስቲ ደግሞ ወደ እኔ እመለሳለሁ። 24 አካባቢ ሰፋ ያሉ በዛ ያሉ መሬቶች አሉ። በተለይ ያው አካባቢው ተነሺ እንደመሆኑ ባለቤቶች የመሬት ይዞታዎች ተነስተው ወይም ከባለ ንብረቶች ጋር ወይም ካፒታል ካላቸው የሪል ስቴት ባለቤቶች እንዲሁም ደግሞ ወደ ሪል ስቴቱ ኢንዱስትሪ መግባት የሚፈልጉ ሰዎችን ዌልካም ያሉ እኛ ጋር መጥተው ደግሞ ኦፊሻሊ ዶክመንቶቻቸውን ክሊር ተደርጎ የተዘጋጁ ሰዎች አሉን። እንግዲህ ለነዚህ ሰዎች እውነት እርግጠኛ የሆነ አልሚ እንፈልጋለን። 24 ማለት ወደ ቦሌ ስቴዲየም ኤግዛክት። በነገራችን ላይ እሱ ሰፈር የለማ የሚመጣ በጣም ኤክሰለንት መንደር ነው የሚሆነው። በጣም እኔ አሁን በማየው ነገር እንግዲህ እኔ ድልላ ሲጀምር የዛሬ ምናምን አመት ቦሌ ስቴዲየም ጋር ያለው መረጃ ይሸጣል ብለውኝ አድክሞኛ ቃሉ ራሱ ስቴዲየሙን ያኔ ድሮ ነው እንግዲህ የዛሬ 10 ምናምን አመት ታሪክ ነው ማውራችሁ። ሌላ የሚያስቅ ነገር ነገር ሚሊኒየም አዳራሹ 90,000 ካሬው ይሸጣል ብለው ነገር የነገር ያቃላ ያ እንግዲህ ሲጀምር የነበረ ጊዜ አለዋቂነት ትዝ ይለኛል። ምንም ማታቅ መሆነ ይታይና የሚጫወቱ የዋህነትን ያይተው የቀድሞ ደላሎች የሰሩት አንዳንድ ስራ ይሄ ነው። እኛ ወደ መስመር ስንገባ የተጫውተውብናል። እና ባይ ዘ ዌይ እሱ አካባቢ ለምቶ በጣም የሚገርም አይነት እይታ እየያዘ ነው። ሶ ያንን አካባቢ ተጠቅሞ ገበያ መፍጠር ለሚፈልግ ሰው በተለይ ከሪል ስቴት ጋር በተገናኘ የግንባታ ቦታዎች ሬዲ ናቸው። እነዚህ ይዞታዎች ከ550 ካሬ ሜትር ጀምሮ 480 ካሬ ሜትር ጀምሮ ያሉ እንደሆኑ አይተናል። ሳሪ ያመጣቻቸውን ዶክሜንቶች አይቻለሁ። ሳይቶቹ ላይ ወስዳኝ የተወሰኑትን ሳይ ነበር። በጣም ምርጥ ነበሩ። እነዚህ ቦታዎች ላይ እንግዲህ አብረው በጋራ ለማልማት የሚያስቡ ሰዎች እየጠራሁ ነው። እንግዲህ አጋዥ እንደበላለ ቤት በጋራ ሆነው ለማልማት የሚፈልጉ ሰዎች መረጃ የምንሰጥበት ነው። እዚች ላይ ይዘናል። ምን አለ ተጨማሪ ደስታ ሳራንም ለማገዝ ነው ከዛው ሰፈር ሳንወጣ
እዛም ሌላው የሌላ የታችን የስራ ባልደረባችን በሰላም በኩል የመጡ መረጃዎች አሉ። እነዚህ ጎረቤታሞች ሲሰበሰቡ 2070 ካሬ ነው ያገኘ ነው። ኢማጂን 2070ውን ኩታ ገጠሞች ስለሆኑ ማልማት ይቻላል። ሰዎቹ እንዳልኩ መሬቱ አላቸው፣ ግን ብሩ የላቸውም፣ አቅሙ የላቸውም የመገንባት። ስለዚህ ወደኛ ሲመጡ ሰነዶቻቸውን ይዘው ነው የመጡት። ስለዚህ ማንም አልሚ ቢሰማ ወደኛ መጥቶ አሁንም በ0977 80 በመደወል እነዚህን ቦታዎችን ማግኘት ይችላላችሁ። እዛው አካባቢ ነው ማስጎብኘት እንችላለን የሚል ሀሳብ። በጣም አሪፍ። ልክ እንደዛው ደግሞ እንግዲህ ለማልማት የመጡትም እንደዚሁ ጥያቄ ያቀርባሉ። ቦሌ አካባቢ ላይ ለማልማት እንፈልጋለን ብለው ጥያቄ አቅርበው የነበሩትም አሉ። ተመልሰን በአጋዥ እንደ ባለቤት ስንመጣ መረጃዎቹን የምንዳስሳቸው ይሆናል። ውድና የተከበራችሁ የመናኸሪያ ሬዲዮ አድማጮች እንዲሁም ደግሞ የአጋዥ የሬዲዮ ፕሮግራም ተሳታፊዎች ሁላችሁንም እጅግ አድርገን ነው የምናመሰግነው። ጆሮአችሁን ሰጥታችሁን ሀሳባችሁን ሰብስባችሁ እስክሪብቶና ወረቀት ይዛችሁ የምንሰጣችሁን መረጃ እየጻፋችሁ በቲክቶክና በተለያዩ የሶሻል ሚዲያ መረባችን ላይ እየተከታተላችሁ ላላችሁ ሁሉ ክብር ይስጥልን እያልን መረጃ መስጠታችን ይቀጥላል። እኔ እንደ ታምራት ግርማ ያዩኋቸውን የግዢ መረጃዎች፣ ያዩኋቸውን የኪራይ መረጃዎች እንዲሁም ደግሞ ያዩኋቸውን የአብሮ የበጋራ መረጃዎች ሳመጣ ወይም ግንባታ መረጃዎች ሳመጣ ዋናውና ትልቁ ዓላማ የእውቀት ሽግግር ማድረግ ላይ ነው። ሰዎች የሚያውቁትን መረጃ ለሚያውቁት ሰው ሲናገሩ ልበ ሙሉ ይሆናሉ። ከነዚህ መረጃዎች ላይ ደግሞ ዳጎስ ያለ ኮሚሽን ተጠቃሚ መሆን የሚችሉበት መንገድ ብዙ ነው። ስለዚህ እነዚህን እድሎች ተጠቅመው ሰዎች እድሉን አግኝተው ሀብት ማፍራት እንዲችሉ የዘወትር ምኞታችን ነው፣ ሁሌም እንደምንለው። ስለዚህ ሀብት በአካባቢያችን ትሽከረከራለች። ለማየት ያለን ግን እይታ ወይም መነጽር ካልተቀየረ፣ በተለይ ከድለላ ስራ ጋር ያለን አመለካከት ወይም ከኮሚሽን ስራ ጋር ያለን አመለካከት ወይም ከማርኬቲንግ ስራ ጋር ያለን አመለካከት እየተቀየረ ካልመጣ ሰሚ ጆሮ ብቻ ነው የምንሆነው፣ የተግባር ሰው አንሆንም። ሰሚ ጆሮ ብቻ ደግሞ ይዞ አግባብ አይሆንም። የተግባር ሰው መሆን ያስፈልጋል። ተግባሩን በተመለከተ በአጋዥ አካዳሚ መረጃ ይዘን መጥተናል። በርካታ ደላሎች ወደ ስልጠና እንዲገቡ የሚያደርግ ትልቅ ፕላትፎርም አልቋል። እነ ዳንኤል የጨረሱት ፕላትፎርም ነው። እዛ ላይ እንግዲህ በርካታ ሰዎች ገብታችሁ ትምህርታችሁን ተምራችሁ ትልቅ እንደምትሆኑ አንጠራጠርም። ይፋዊ ጅማሮውን መቼ ነው የምንለውን ጋዜጣዊ መግለጫ ስናወጣ ያኔ ታገኙታላችሁ። ስለዚህ የዛኔ አብረን በጋራ የምንቀጥል ነው የሚሆነው። ስለዚህ አዲስ አበባ ላይ ያለን ደላሎች፣ በተለይ በአዲስ አበባ ስር ያላችሁ በአራዳ ክፍለ ከተማ፣ ጉለሌ ክፍለ ከተማ እንዲሁም ቦሌ ክፍለ ከተማ ሌላዎቹንም 11ዱም ክፍለ ከተማ ላይ የምትገኙ ደላሎች ከአሁን ሰዓት ጀምሮ ምዝገባችሁን ቀጥሉ። መመዝገባችሁ ይጠቅማችኋል። አንድ ላይ ስትሆኑ ስታጨበጭቡ ያምርባችኋል፣ ስትጮሁ ያምርባችኋል፣ ስትሰሩ ያምርባችኋል፣ ስትናገሩ ያምርባችኋል። የስራ ባህላችሁ አንድ ሲሆን ያምርባችኋል። ተበታትናችሁ የተቀመጣችሁትን ያህል የግል ስራ መስራት የሚለውን ኮንሰፕት ትታችሁ ሀገርን ለማልማት አንድ ላይ መሆን ውጤታማ እንደሚያደርግ አምናችሁበት መሰባሰብ ግድ ይላል። ከዚህ ቀደም እንደምንለው አንድ ደላላ ወይም አንድ በድለላ ስራ ላይ የሚሰማራ ወጣት ከቤተሰቡ መላቀቁ ከቤተሰቡ ወጣት ብቻ አይደለም። በዚህ አጋጣሚ አዛውንቶች፣ እናቶች፣ ሴቶች፣ እህቶች፣ ወንድሞች ማንም መስራት የሚችለው ስራ ነው። የተለያየ የስራ መስክ ላይ ሆነው አቤት እዚህ ላይ ይቻላል። ወደኛ እድሜ ጋር ስትመጣ ተሰማ አንቀጠቀጠኝ ለመሰለ አንድ ትልቅ ሰው እያሉ እስካሁን በስልክ ነው ማውቃቸው። ጋሽ ወንዴ ይባላሉ። ከጀሙ አካባቢ ነው የሚደውሉልኝ። የማይሰጡኝ መረጃ የለም። ለምን መሰለ? ይህንን ራዲዮ አዳምጠው ይህንን ራዲዮ ጣቢያችን አዳምጠው አምሹር አሁንም እያዳመጡ ይሆናል። የማይሰራ ስራ የለም። ይሄ ምንድነው? እምነት ነው። እዚህ ላይ በፊትም ስንለው ነው ስንሰራ ፖዚቲቭ አቲቲዩድ ያስፈልጋል። አቲቲዩዳችን የጸባያችን አዎንታዊ በሚሆን ነው። አሉታዊ ሳይሆን ይሄ ድለላ ሰው የሚያስበው ሳይንሳዊ አይደለም፣ ዝም ብሎ ኋላ ቀር ነው የሚል አመለካከት ስላለ ነው እስካሁን ድረስ ብዙ ደላላ ባለመተባበር ጊዜውንም እያጠፋ ማግኘት የሚገባውን ገቢ ባለማግኘት ነው ያለው። እኛ ጋር ግን ሲመጣ ያን ስልጠና ሲወስድ አንደኛ ከዚህ በፊት ያቀድናትና ያለምናት አጋዥ ኢትዮጵያን ብሮከርስ ኔትወርክ የሚባል ያው ሳራ ነው ሊድ የምታደርገው እስከማውቀው ድረስ። ስለዚህ አብረን ስለሆነ ያለ ነው ያ ማህበር ቢቋቋም አንደኛ የሚጠቅመን ሁላችንም አጨብጨበን ነው የምንሰራው። 1000 ብንሆን ብዙ ነገር ማድረግ እንችላል። ከዛ 10000 ብንሆን ብዙ ማድረግ እንችላል። እንግዲህ ይታይ 11 ክፍለ ከተማ አለ። አሁን 3000 ወጣቶች ነው የተጠሩት። 33000 ሆነ ማለት ነው። ከዛ ከፍ አድርገን እስከ 5000 ሰው እንኳን ብንሰበስብ ኢማጂን ምን አይነት ኃይል እንደምናገኝ። በጣም ለምን የአካባቢያችን ሀብታችን ነው። እኔ አሁን ሁሌ የሚደብረኝ ነገር ጎን ያለው ሰፈር ውስጥ የከብሌ ቦታ እኮ ተሸጠ ሲባል እንዴት እንደሚያነድ እኔ እዛው ሆኜ ለኔ ሳይነገረኝ እንዴት ያንቀጠቀጠኝ። እውነቴን ነው ለመሰለ ልክ በቃ የሆነ ፓርት ተቆርጦ ሄደን ይመስላል። ስለዚህ አብሮ የመሆን የመተማመን በሰፈራችን ግዴታ እኔ አሁን ሰፈሬ መገናኛ ነው። መገናኛ አካባቢ እኔ ቢይዘው ደስ ይለኛል። ግን የሚገርም ባለኝ ኔትወርክ እንኳን መገናኛ አይደለም ብዙ ቦታዎች እየሰራን ያለ ነው። እግዚአብሔር ይመስገን። ምንድነው አብረን ሆነን እንስራ።
ይሄ ፖዚቲቭ ቲንኪንግ ወይም አዎንታዊ የሆነ አመለካከት ካለ እናሸንፋለን። ሳራ የምትጨምረው ምን ያለች ወጣቶች ሳራ የምትለው ነገር አይ ቲንክ ይመስለኛል ወጣቶችን አንድ ላይ አድርጎ ከመስራት ጋር በተገናኘ ሳራ ምን እንደምትል እንስማ። ምክንያቱም እየሳቀች ስለሆነ ይሄ ሳቅ ምክንያት ይኖረዋል። እሺ ወደ ሀሳቤ መለሳለሁ። አድማጭ ቤተሰቦች ወደ አዳማ ልንሄድ ነው። ጋሽ ግርማ ሲያወራ ከሚገርም ልጅ ሆነ ሁሌም የሆነ ሙዚቃ ነበር ሁሉም ቢተባበር የሚል ሙዚቃ አለ አይደል? የት ይደረስ ነበር። ዋው ይሄ ሙዚቃ ቢኖር በነገራችን ላይ ቴክኒሻናችን ሁሉም ቢተባበር ቢኖር እንጋብዛለን። ይሄ እውነት ረፍቱ ላይ እንጋብዛለን። ያጅልን ይሄን ሙዚቃ እሺ። እና ሁሌም ብዙ ጊዜ ባይዘው ኢትዮጵያዊነት አንድ ላይ መስራት ዛሬ የመጣ ሳይሆን ትላንት የነበረ ነው፣ ግን መሀል ላይ የተውናት ነገር ነችና መልሰን ብናመጣው ውጤታማ እንሆናለን። ትላንት አባቶችን ውጤታማ ካደረገ ዛሬኛም በ21ኛው ክፍለ ዘመን ያንን ደግ አስበው ቴክኖሎጂ ሲደመር አንድነት ምን ሊያመጣ እንደሚችል ኢማጂን። ስለዛ ይሄ መተባበሩ ውጤታማ ያደርጋል። መደመር በሚለው ደግሞ እንይዘዋለን። ምክንያቱም ሀሳብ ከሀሳብ ጋር ሲደመር የሆነ ሰው የራሱ የሆነ ብቃት አለው። ሁሉም ሰው የራሱ የሆነ ፖቴንሻል አለው። የአንድ ሰው ፖቴንሻል ብቻውን ከሆነ የአንድ ሰው ነው ያለው። ከሁለት ሰው ጋር ሲሆን አቅም ይጨምራል። እያለ ብዙ ሲሆን ኢማጂን ምን ያህል አቅም ሊጨምር እንደሚችል፣ ምን ያህል ደግሞ የመስራት የሚፈልገውን ነገር ወደፊት ስፒዱን ጨምሮ መሄድ እንደሚችል። ስለዛ ሁሉም ቢተባበር የት ይደረስ ነበረ የሚለውን በ21ኛው ክፍለ ዘመን የነበረንን ባይ ዘ ዌይ ኢትዮጵያዊነት ብዙ ነገር አለን ጥለነው ነው የጣልነውን እናንሳው። በቃ የጣልነው አሁን በፊት አይተህ ከሆነ ግብርና ሲሰራ በደቦ ነው። እና የለም ትራክተር አስዋል ቴክኖሎጂ በሌለበት ትራክተር በሌለበት ጊዜ ማለት ነው እንጂ እየተዘፈነ ሁሉ ታዲያ ሞራል እየተኮነ በጣም አሁን እኮ ያለቀስክ ራሱ መስራት እኮ ከብዶ አይደለም እየዘፈን እንባ አልወጣለ አይደለም ነው ለመተባበር ራሱ ስታስብና አሁን ራሱ በሬዲዮ እያወራ ተባብረን እንዲ ማድረግ አለብን እያልክ እኮ በአእምሮ የሚያጠነጥን ሌላ ነገር የሚያጠነጥን ብዙ ሰው አለ። አንተ የምታወራውን ነገር ለብቻው ለመስራት የሚሞክርም አለ። ያው እንግዲህ ይሞክር ምንድነው እኛ በፍሪ ማርኬትና በዚህ በፍሪ ገበያው የምናስብ ሰዎች ደስካይ ዘ ሊሚት ምንም ነገር ለመስራት ፈቃደኛ። አሁን ቅድም ሳሪ እየተናገርሽው በጣም ኢምፖርታንት ነው። ይሄ አብሮ ተደምረን የምንሰራው ነገር ይሄ መደመር የሚባለው ነገር ፐርፌክት ነገር ነው። ምንድነው መደመር ማለት ለምሳሌ እኔ ግርማ አለው ሳሪ ያለሽ ቶም እንዲህ ስንደማመርና ሌላው ሲጨምር አንደኛ ፖቴንሻል ቀደም ያልሽው አቅማችንን እያሳየን እንሄዳለን። እምነታችንን አብረን እናጠናክር። አሁን እኮ የጠፋው መደመር ብቻ አይደለም እምነቱ በቃ ሰው መፈራራት ጀምሯል። ምን ያስፈራል? በቃ ኑ ስለ ግብሩም ስለ ቢሮ መታችሁ መነጋገር እኮ ነው። አለቀ። መጥቶ መነጋገር ነው። አሁን ያ መሽረክሎክ ይቀራል። አሁን ሁሉ ሰው ህጋዊ መሆን አለበት። በዛ ነው አሁን ጨዋታውና መታችሁ ከኛ ጋር ብታብሩ ማሸነፍ እንችላለን። አብረን ውቅያኖስ ሆኗል ሪል ስቴቱ አብረን እንስራ። ብዙ ሪል ስቴቶች አሉ እየሰሩ ማከራየት የሚፈልጉ አሉ፣ መሸጥ የሚፈልጉ። ስለዚህ ያንን ሪል ስቴት ማርኬቱን ወደ ደህና መስመር የማምጣት ነገር ነው የሚታየኝና እንግዲህ ሌላ እኔም እንግዲህ እናንተ ካላችሁት የተለየ ሀሳብ አይኖረኝም። ሳራ የሚያነሳችሁን ሀሳብ በጣም ገዝቼዋለሁ። ምክንያቱም የመደመር ሚስጥር የጠቅላይ ሚኒስተር ክቡር ጠቅላይ ሚኒስተራችን አንዱ ከተጻፈው የመጀመሪያው መጽሐፍ በራሱ አላማውና ትልቁ ተግባር ምንድነው? የተለያየ ህብረት፣ የተለያየ እውቀት፣ የተለያየ አንድነት ትልቅ አቅም ይሆናል ነው። ልክ ነው። ለምሳሌ እኔ የኢንጂነሪንግ እውቀት ባይኖረኝ ከኢንጂነር ሰው ጋር ብደመር ውጤት አመጣለሁ። የኢንጂነሪንግ እውቀትና የማርኬቲንግ እውቀት ሲደመር የቴክኖሎጂ እውቀት ቢመጣ ሲደመር ሌላ ውጤት ያመጣል። የቴክኖሎጂ ውጤት የኢንጂነር አቅም እንዲሁም ደግሞ የማርኬቲንግ አቅም ሲደመር ተጨማሪ የሀብት ያላቸው ሰዎች ላዩ ላይ ቢጨመሩ የተሻለ ነገር ይፈጥራል። ማለት መደመር ማለት ወርድ አይደለም፣ በተግባር ውስጥ የምትለማመደው የህይወት መስመር ነው። በነገራችን ላይ እንደው ሀሳቡን አንስታችሁት እኔም ወደ ሌላ መንገድ ወስዳችሁኝና እናትና አባት ስለተደመሩ ነው ልጅ የተወለደው። እናትና አባት የሚደመሩበት የመደመር አቅም ነው የሚለየው። ማለት በደም በስጋ በመንፈስ በአንድነት በኑሮ በህይወት ይደመራሉ። ከዛ እነሱ በፈጠሩት ፍቅር ልጅ የሚባል ህይወት ይፈጠራል። ልጅ ደግሞ ነገ ሲወጣ ልክ እንደዚሁ እናት አባት አድርገውት የነበረው ነገር ደግሞ ያደርጋል። ስለዚህ ቅድም ሳራ በጣም ስሜቴን ስለነካች ነው የነበረንን ነገር ኖሮን ያጣነውን የተውነውን ነገር ወይ የረሳነውን አይባል
አይደለ የተው ነው ኖሮን የተው ነው አለ በእያንዳንዳችን ውስጥ ማደግ መለወጥ መቀየር ራስን መቻል ከቤተሰብ ግዞተኝነት እለዋለሁ ለመውጣት ብዙዎቻችን እንጥራለን ነገር ግን አቅጣጫውን የሚጠቁመን የለም ስለዚህ አጋጅ ደጋፊ አመላካች አቅጣጫ ጠቋሚ ያስፈልጋል ኑ አብረን በጋራ መደገፍ አቅጣጫ መጠቆምን እየሰራን ሄዳለን ለማንኛውም የግማሽ ሰዓቱን ፕሮግራማችን እንዲህ ለብልበናል ከዚህ በኋላ የቀረን ግማሽ ሰዓት ከሙዚቃው በኋላ ተመልሰን እንመጣለን እኔ ሙዚቃውን ሳራ ስለጋበሽኝ በጣም አርጌ ነው ማመሰግነው ሙዚቃውን ሰምተን ተመልሰን እንገናኛለን አድማጮች የትም እንዳትሄዱ በኋላ ስንመለስ በርካታ አብሮ ማልማቶችን እንሰጣቸዋለን ይሄ አጋዥ ገበያ ነው ሁሉም ሰው ማገዝ መደገፍ አቅጣጫ መጠቆም ይገባዋል ነበረ ማለት እኮ ትክክለኛ ፍልስፍና እኮ ነው ባይ ዘ ወይ ይሄ በጣም ትክክለኛ ማለት ልክ ነው ቅድም እሷ ስትናገረው ምናልባት እንዴት ብዬ እንደማወራችሁ ባላቅም እሷ ስትናገረው አልመሰለን ሊሆን ይችላል እንጂ ትክክለኛ ፖይንት ነው የሰማ ነው ያለንን ነው የምናሳድገው ስለዚህ ባለን ላይ እንስራ ነው አይደል ትክክል እኔ ደግሞ እዚህ ላይ ልጨምር የምፈልገው ሁሌ መተባበር ይሄ አንድነትን የሚያሳይ ነው እና እኛ ኢትዮጵያኖች ለጠላት ብቻ አይደለም መተባበር ያለብን ለስራ መተባበር አለብን ለማንኛውም ስራ ደላላም በለው አግሪካልቸር በለው ምኑን ከተተባበርን እናገኛለን
ስናገኝ ደግሞ የሚገባንን ይሄ ከሰጠን መኖር ነው። በቃ ይሄ ነው። ከምንተባበራቸው ነገሮች መካከል አንደኛው በስራ ራሳችንን እናሳድግ ነው። አጋዥ እንደ አጋዥ የተለያዩ መረጃዎችን በከተማችን አዲስ አበባ ላይ የሚገኙ ይሸጣሉ፣ ይከራያሉ የተባሉትን አብሮ በጋራ ይለማሉ የተባሉትን መረጃዎች ወደ እናንተ ወደ ቤተሰቦች ይዞ ይመጣል። በአሁን ላይ መስከረም አካባቢ ከ1000 በላይ ቤቶችን ለመጀመር ዝግጁ የሆነው ድርጅት የተለያዩ አብሮ በጋራ ማልማት ቦታዎችን እፈልጋለሁ ብሎ ጥያቄ አቅርቧል። ይሄ በጣም ደስ የሚል ጥያቄ ነው። ይሄን በተመለከተ በካሬ ሜትር ደረጃ ከ1200 ካሬ ሜትር በላይ የሆኑ ቦታዎችን ነው የምፈልገው የሚል ሀሳብ አስቀምጧል። ሪዝን የሆነበት ምክንያት ምንድነው? 800 ካሬ ሜትር ላይ ህንጻው ማረፍ አለበት። ሚኒመም 15 እና 17 ፎቅ ማስገንባት የሚችል ካለፈ ደግሞ እስከ 22 ፎቅ ድረስ ማስገንባት የሚችል ይዞታ እፈልጋለሁ ነው ያለው። እንደዚህ አይነት ይዞታ ኖሯችሁ አብሮ በጋራ ለማልማት ፍላጎት ያላችሁ ቤተሰቦች መረጃችሁን በ0977 80 80 80 በሚለው የስልክ መስመራችን ቴክስት በማድረግ ከባለሙያዎቹ ጋር ተገናኝታችሁ አብራችሁ መስራት እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። ሌላኛው ድርጅት እንደዚሁ 500 እና 500 ካሬ ሜትር ላይ ለማረፍ የፈለገው ደግሞ እስከ 400 ካሬ ሜትር ላይ የሆነ ዲዛይን ጨርሻለሁ፣ 4 ማዕዘን አቀማመጥ የሆነ ቦሌ በተለይ ሩዋንዳ አካባቢ የጠቀሰልኝ ሳር ቤትም ከሄዳችሁብኝ ሳር ቤት አሪፉ መንደር ላይ በጋራ አብሮ ማልማት መረጃ እፈልጋለሁ ብሎ ጥያቄ አቅርቧል። ይሄም ሰው እንግዲህ ይፈልጋል ያለውን ንብረት በተመለከተ እነዚህ ነዋሪዎች ከቦታው ተነስተው ሲሄዱ ዳጎስ ያለ ጥቅም ማግኘት እንዲችሉ ፕላስ ደግሞ የተሰሩ ቤቶችን እንዲያገኙም አደርጋለሁ ብሏል። እንግዲህ ለነዚህ አብሮ ማልማት ጥያቄዎች 500 ካሬ ሜትር ላላችሁ ቤተሰቦች መረጃ እንድትሰጡ ጥያቄ አቀርባለሁ። ከዛም ሌላም ተጨማሪ መረጃ መጥቶልኛል። ሌላ መሄድ አትችልም። ለምሳሌ ይሄንን የ500ን ጨርሰ ነው ለምን መሰለህ እጅ ላይ ያለ ይሄ አሁን 500 ይሄ ማለት እኮ አድማጭ ቤተሰቦቼን ካልቀደምኩ ነው አላልኩም። እኔ መቅደም አይደለም። ፎር ኤግዛምፕል የገባ ነው እኛ እኮ መረጃ ነው የምናሳውቀውና አሁን ለምሳሌ 560 አካባቢ የሆነ መገናኛ አካባቢ አለ አብሮ ማልማት የመጣ 560 ነው አክቹሊ። ስለዚህ ይሄ ደግሞ ሌላ ከዚህኞቹ ደንበኞች ጥያቄ ሌላ አንተ 560 ካሬ ሜትር ዋና መንገድ ላይ ሄደ ያየው መረጃ ወደ ላይ ስንት ያስገነባል? 15 በጣም ጥሩ። አንድ ቤዝመንት እስከ 15 ፎቅ ድረስ የሚያስገነባ የአብሮ በጋራ ማልማት ፍላጎት ያላቸው የተጠናቀቀ የፕላን ስምምነት መረጃና ተዘጋጀ ነው። ልክ ነው። በጣም ደስ ይላል። እንደዚሁ እንግዲህ ፍላጎት ስልክ ሰጣቸው ያንተ ዜሮ ስቴ ሰጣቸው እንደዚሁ ጥያቄ ቀርቦልናል። ሌላው ጥያቄ ደግሞ አዲስ አበባ ከተማ ላይ በተለይ ሳር ቤት አካባቢ የሚገኝ 980 ካሬ ሜትር ለሽያጭ የቀረበ በ150 ሚሊዮን ብር ገበያ ላይ አቅርቡልኝ ብሎ መረጃ ሰጥቶን ሄደን ለማየት ሞክረን ነበር። አካባቢው አዳምስ ተብሎ የሚባለው አካባቢ በተለይ ሪል ስቴት ልማቱ በጣም እየተስፋፋ ያለበትን አካባቢ ነው ለማየት የሞክር ነው። ታዲያ እኛ ዛ ሰፈር ልንሄድ የቻልንበት ምክንያት ሳር ቤት ላይ እንደዚሁ 1000 እና ከ1000 ካሬ ሜትር በላይ የሆነ ለአብሮ ማልማት ፍላጎት ያለው ሪል ስቴት ተቋም መረጃ ሰጥቶን ነበር። ሄደን ለማየት ሞክረናል። አንዳንድ የሳር ቤት አካባቢዎች የግንባታ ፈቃድ የተከለከለ ወይም ደግሞ የማይሰጥባቸው አካባቢዎች ናቸውና ግንባታ ፈቃድ ተሰጥቷቸው ሊገነቡ የሚችሉ ይዞታዎች ኖሯችሁ መገንባት ያልቻላችሁ ወይ ደግሞ ሌላ ስራ ላይ ሆናችሁ ለዚህኛው ይዞታ ብዙም ቦታ ያልሰጣችሁ ሰዎች ካላችሁ ኑ በጋራ ሀብት እናፍራበት የሚል ጥያቄ አቅርበውላቸዋል። ሪል ስቴት ተቋማቶቹ የፈለጉት ከ1000 1500 ካሬ ሜትርና 2000 ከዛም በላይ የሆነ በግንባታ ደረጃ ከ15 እስከ 30 ፎቅ ድረስ የሚያስገነባ ይዞታ ላላችሁ ቤተሰቦች ነው መረጃው የመጣው። እንግዲህ ይህን መረጃ እናንተ ይህን እያደመጣችሁ ያላችሁ በመናኸሪያ ሬዲዮ 99.1 ኤፍኤም ላይ ጠዋት ከሰዓት ማታ የፕሮግራም ተከታታይና አድማጭ የሆናችሁ ዘመድ ጓደኛ ቤተሰቦች በሙሉ ለዚህ ጉዳይ ስራውን መስራት ከቻላችሁ ዳጎስ ያለ ኮሚሽን ጥቅም ማግኘት ትችላላችሁ። በርታችሁ ብትሰሩ በጣም ፈቃደኞች ነን። ይህንንም መረጃ እንድትወስዱ ትፈልገን ነው። ሌላኛው አብሮ በጋራ ማልማት ጥያቄ ደግሞ ቦሌ አካባቢ በተለይ ከ15% እስከ 20% የመጠቀሚያ ፐርሰንት እሰጣችኋለሁ ብሏል። ይህ እንግዲህ አልሚ ከ15 ፎቅ ያላነሰ ግንባታ ለመገንባት ዝግጁ የሆኑ ቦታዎችን እፈልጋለሁ የሚል ጥያቄ ነው ያቀረበው። ይሄም ሌላ አልሚ ነው የፈለገው የቦታ መጠን ከ1000 ካሬ ሜትር ያላነሰ ቦታ ነው እፈልጋለሁ ብሎ ያቀረበው። እንግዲህ መስቀል ፍላወር አካባቢ፣ ቡልጋሪያ ወይም ደግሞ በተለምዶ ወሎ ሰፈር ተብሎ የሚባለው አካባቢና አትላስ ተብሎ የሚባለው አካባቢ ላይ መረጃ ላላችሁ ቤተሰቦች እንካችሁ ብለናል። እነዚህ መረጃዎች አሳልጣችሁ አብራችሁ በጋራ ለመጠቀም የምትፈልጉ ሰዎች የቲክቶክ ቻናላችን ላይ በምናወጣቸው ቪዲዮዎች ተከታትላችሁ ደውላችሁ መረጃ መውሰድ ይቻላል። ካልሆነም ደግሞ በ0977 80 80 80 በሚለው የስልክ አድራሻ መረጃ መውሰድ ይቻላል። አብሮ ማልማት ሲባል ብዙ ሰዎች የሚያቀርቡት ጥያቄና መልስ አለ። በተለይ ከአብሮ ማልማት ጋር በተገናኘ ብዙዎች ምንድነው አብሮ ማልማት፣ ምንድነው የምናረገው፣ ምን ማድረግ ይገባናል የሚሉ ጥያቄዎች ያነሳሉ። በመጀመሪያ እንግዲህ ይዞታ ያላችሁ ወይም ደግሞ የግል ይዞታ ያላችሁ ግለሰቦች ልታደርጉ የሚገባው መሰረታዊ ነገር ምንድነው? አንደኛ ለአብሮ ማልማት ማለት ነው። አብሮ ማልማት ሀሳቡ ሲኖራችሁ ወይም አብሮ ማልማት ይዞታው ሲኖራችሁ ግርታ አይግባችሁ። የመጀመሪያ የምታደርጉት ነገር ምንድነው?
ካርታ ኮፒ ማድረግ፣ ካርታችሁ ጊዜያዊ የፕላን ስምምነት መረጃ አሁናዊ ያ ማለት ከ6 ወር በፊት የወጣ የፕላን ስምምነት መረጃ ስለመኖሩ ማረጋገጥ። ከዛ በኋላ በቀጥታ ያለምንም ውጣ ውረድ መረጃውን ወይ ለአጋዥ ሚዲያ ፕላትፎርም ወይም ደግሞ ካልሆነ በቀጥታ በስልክ አድራሻችን ቴክስት በማድረግ መረጃውን መላክ። ያን መረጃ በጉብኝት ደረጃ ባለሙያዎች መጥተው እንዲጎበኙት ማድረግ፣ ከሚያለሙት ሰዎች ጋር ተገናኝታችሁ መረጃችሁን አጠናክራችሁ መስራት። እንግዲህ እኛ ባለፈውም ተናግረናል። አንድ የይዞታ ባለቤት የሆነን ሰው በነጻ እናማክራለን ብለናል። በነጻ እናማክራለን ማለት ያው እንግዲህ እኛ ጋር ያለ ኢንጂነሪንግ ቲም ለእናንተ ምን ያግዛል? ያላችሁ ይዞታ ላይ ምን መገንባት እንዳለባችሁ፣ የህግ ማዕቀፉ ምን እንደሚመስል፣ ስለ ቦታችሁ ልትወስዱት የሚችሉት ጋራንቲዎች በማየት መንገድ እንደሚለዩ፣ የሽያጭ ውል ስትፈርሙ የሽያጭ ውል ስምምነታችሁ ምን መምሰል እንዳለበት፣ ሌሎቹንም ጉዳይ እኛ ጋር ባሉ ባለሙያዎች ከህግ ባለሙያ ክፍልና እንዲሁም ደግሞ ከኢንጂነሪንግ ክፍል ጋር አብራችሁ ኮንሰልት እንድትደረጉ ይደረጋል ማለት ነው። ይሄ ትልቅ አቅም ነው። በገንዘብ ቢለካ ብዙ ብር ነው የሚከፈልበት። ነገር ግን በነጻ እናገለግላለን ብለን እኛ ያው እንዳጋዥ ማገዝ፣ መደገፍ፣ አቅጣጫ መጠቆም እንደ ስራችን ለእናንተ መረጃ ሰጥተናል። ይህን ፍላጎት አለን የምትሉ ሰዎች እንግዲህ ደውሉ። ሳራ ምን አለሽ አንቺ ጋር አብሮ ማልማት መረጃ ቀጥታ አብሮ ማልማት መረጃ ብዙ በዛ ያሉ መረጃዎች አሉኝ። አሁን እንደውም የተፈለጉ ቦታዎች ላይ G+34 የሚያስገነባ ወይ ደግሞ የፋር እንትኑ ገደቡ 133 ሜትር የሚያስገነባ ዋና አስፋልት በሚባል ቦታ ላይ 1000 ካሬ 1776 ካሬ የሚሆን አለ። ስለዚህ ይሄ እዚህ ቦታ ላይ መገንባት የሚፈልጉ አልሚዎችን እንፈልጋለን። እንዲሁም ደግሞ 900 ምናምን ካሬ እዛው መስቀል ፍላወር ላይ አለ። ገንቢዎች ካሉ ገንቢዎቻችን ወደዚህ ጥሩ የሆነ ኦፈር ማቅረብ የሚችሉ በተለይ ለባለው ይዞታ ቀደም እንዳልከው ቶሚዬ አብሮ ማልማት ማለት ምን ማለት ነው? እየተጫወትክ ልጅነትህን ያየህበትን ሰፈር አለመልቀቅ ማለት ያ እህትብት የተቀበለበት ዘመድህ እዛ አካባቢ ያደገበት የተለያዩ ህመሞች ያሳለፍክበት ትውስታዎች ያሉ ማህበሩ፣ እድሩ፣ እቁቡ በተለይ እድር እኔ እኮ የኢትዮጵያ እድር ያለውን አቅም ለመናገር በነገራችን ላይ በዚህ በእድር ጉዳይ አንድ ያጠናሁት ጥናት አለ። በሚቀጥለው የሬዲዮ ፕሮግራም ምናልባት ከ2 ሳምንት በኋላ በደንብ ተዘጋጅተን የምንመጣ ነው ይመስለኝ። ስለ እድር ብዙ ማውራት አለብን። ምክንያቱም እድር ላይ ያለ አቅም የትም አካባቢ የለም። የሃይማኖት ተቋማትና የእድር ላይ ያለ አቅም እነዚህ ሁሉ የእድርተኞቻችን እንዲሁም የሃይማኖት ተቋማት ላይ ያሉ ሰዎች ከአጋዥ ጋር አብረው በጋራ መስራት የሚችሉበት መረብ መፈጠሩን ማሳወቅ እፈልጋለሁ ባይ ዘ ወይ ና ለማንኛውም ለበለጠ መረጃ በ0977 80 በሚለው ስልካችን ታገኙናላችሁ። በቀጥታ የምናልፈው የአጋዥ ጥቆማ መረጃችን ነው። በአጋዥ ጥቆማ ምን ተደርጓል የሚለውን እንቀጥላለን። እንግዲህ ሁሉም ቢተባበር የት ይደረስ ነበር። የመጀመሪያው አጋዥ ጥቆማ ነው። በመላው የክፍለ ከተማ ሰፈሮች ላይ በትንሹ በአንድ ክፍለ ከተማ ከ3000 በላይ ወጣቶችን አንድ የማድረግ ፕላትፎርም ተጀምሯል። ይሄ ፕላትፎርም ይፋዊ ጅማሮ ቆይቷል። በአጋዥ ግሩፕና እንዲሁም በኢትዮጵያን ብሮከር ኔትወርክ አንድ ላይ በጋራ በማድረግ በኔትወርክ የማስተሳሰር በመረጃ የማስተሳሰር በእውቀት የማስተሳሰር ስራዎች እየተሰሩ ነው። ስለዚህ ለዛ ተሳትፎ ለማድረግ የሚፈልጉ ሰዎች ቴክስት እያደረጉ ሬጅስትሬሽን ሊንክ እየላክን ነው፣ እየተመዘገቡ ነው። ስለዚህ ምዝገባው አሁንም ቀጥሏል። ሊንኩን የምትፈልጉ ሰዎች በ0977 80 በሚለው ስልክ የምዝገባ ሊንኩን ላኩልን ብቻ በቂያችሁ ነው። ሊንኩ ሲላክላችሁ ገብታችሁ ተመዝገቡ። አንዳንዶች ስልኩ ላይ ደውላችሁ መረጃ እየጠየቃችሁ ነው። መረጃው ከዚህ በላይ አይሆንም፣ ችግር የለም መደወላችሁ መልካም ነው። ግን መረጃውን ለመመዝገቢያ ስትመጡ ሊንኩ ላይ የኤኢቢኤን የሚለው መረጃ ላይ ገብታችሁ በቀላሉ መመዝገብ ትችላላችሁ። የመመዝገቢያው ሊንክ ቀላል ነው፣ አጋዥ ገበያ የሚል ሊንክ ነው። ያንን ደግመን ልክላችኋለን። ገብታችሁ ተመዝገቡ። በዚህ አጋጣሚ የተመዘገባችሁትም ልጆች በቅርቡ ኔትወርኩን የማሳደግ ወይም የማስፋፋት ስራ ላይ አንዳንድ ቦታዎች ላይ ተጠርታችሁ አብራችሁ የምታወሩበት ወይም ዲስከስ የምታረጉበት ወይም ችግሮችን የምትቀርፉበት መድረኮች እንደተዘጋጁ ጥቆማ ለመስጠት ወዳለው። ሌላው ጥቆማዬ ከመኪና ጋር በተገናኘ የተለያየ የመኪና ሽያጭ መረጃዎችን በተመለከተ ያለምንም ውጣ ውረድ ለማሳለጥ ቲም እየፈለግን ነበር። በተለይ መኪና ላይ በጣም የሚሰሩ ቲሞች እየተፈለጉ ነበር። የመኪና እውቀት ያላቸው መኪና ላይ በጣም እየሰሩ ያሉ ልጆች በጣም እየተፈለጉ ነው። በቲክቶክ በሶሻል ሚዲያ በከፍተኛ ሁኔታ እየሰሩ ያሉ ልጆች እየተፈለጉ ነው ያሉት። እናንተም እንደዚሁ መረጃው አለን የምትሉ የመኪና ሽያጭ ላይ አንዳንድ መረጃዎች ከኛ ጋር አሉ ብላችሁ ለምታስቧቸው የአሰራር ሂደቶቻችሁ አብሮ በጋራ ለመስራት የሚያስችል ሌላ ጥቆማ መጥቷል። ይሄንንም በይፋ ለመግለጽ እንወዳለን።
ሌላው ከአፓርታማ ጋር በተገናኘ የተለያዩ የአፓርታማ መረጃዎች በጥቆማ ደረጃ የደረሰን የአፓርታማ መረጃዎች አንድ ቦታ ላይ እንዲገኙ እየተሰራ እንደሆነ መረጃ ሰምተናል። ይሄ ደግሞ በጣም ትልቅ ነገር ነው። ተሰርቷልም። በጣም አሪፍ ፕላትፎርም እንደተሰራ ሰምተናል። ፕላትፎርሙን በቀላሉ ማግኘት ትችላላችሁ። እንደዚህ አይነት የአፓርትመንት መረጃዎች በተለይ የሪል ስቴት ግንባታ ላይ ያላችሁ ማርኬተሮች ወይም ዲቨሎፐሮች ልትሆኑ ትችላላችሁ። ያለምንም ውጣ ውረድ መረጃ አግኝታችሁ አብራችሁ መስራት እንድትችሉ ማድረግ እንችላለን። እኛ እንደ አጋዥ ጥቆማ ያለምንም ውጣ ውረድ ጥቆማውን ለማድረስ ዝግጁ ነን። ስለዚህ እነዚህን ሀሳቦች ተከትሎ አብሮ ለመስራት የሚያስብ አንድ የሪል ስቴት አልሚ ያለምንም ውጣ ውረድ በ0977 80 80 80 በሚለው ስልክ መደወል ብቻ በቂው ነው። መረጃውን እኛም ማሳልጠን ወደሱ እንልካለን። ይሄንን ተቀብሎ ለመስራት ሀሳብ አለኝ የሚል ሪል ስቴት አልሚ መደወል በቂ ነው። ከዛ እኛ እንመጣለን በነጻ ያለምንም ክፍያ በማማከር አብራናችሁ እንዲህ ነው ብለን በመስራት እንዲያውም የሬዲዮ ፕሮግራማችንን ብቻ አግዙልን አግዙልን። ስለዚህ አብረን መስራት እንችላለን ለማለት ያህል ነው። ውድና የተከበራችሁ ቤተሰቦች እስካሁን ድረስ ሰጣችሁ የነበረው መረጃ የአጋዥ ገበያ እንቅስቃሴዎችን በዚህ መልክ እያለን ስንሰጥ ነበረ። አሁን ደግሞ ከስራ ጋር በተገናኙ የተወሰኑ የስራ መረጃዎችን ለመስጠት እወዳለሁ። ስራን በተመለከተ ያለምንም ውጣ ውረድ ሲቪዎቻችሁ ፕሮሞት መደረግ እንዲችሉ ተሰርቶ አልቋል። እንዲሁም ደግሞ ቀጣሪ ድርጅቶች ያለምንም ውጣ ውረድ የምትቀጥሩባቸው ክፍት የስራ ቦታዎቻችሁን ያለምንም ችግር ማለት ማስታወቂያዎቹን መስራት ወይም መረጃዎቹን ማውጣት እንድትችሉ ቀላል ሆኖላችኋል። ስለዚህ የአጋዥ ገበያን ፕላትፎርም ተጠቅማችሁ መስራት ለምትፈልጉ ኢትዮጵያኖች በተለይ ከስራ ጋር በተገናኘ 0988 20 20 02 የሚለው ስልክ አድራሻ ላይ እባክሽ የስራ ሊንኩን ላኪልኝ ብቻ በማለት ሰራተኞች ስራዎቻችሁን ለሚቀጥሯችሁ ሰዎች መረጃ የምትሰጡበት፣ ቀጣሪዎች ሰራተኞቻችሁ ስለ እናንተ የቅጥር መረጃዎች የሚያገኙበት መድረክ ተፈጥሯል። እሰይ እርፍ አለን። መድከም ቀረ ማለት ነው። ይሄ ትልቅ የስራ ጥቆማ መረጃ ነው። ስለዚህ እንዲህ አይነት መረጃዎች አሉን ለምትሉ ሰዎች ብዙ ሳትደክሙ ሳትለፉ መረጃ ላኩልን እንላለን። በሆቴልና ቱሪዝም ተመርቃችሁ እንዲሁም ደግሞ በሆቴልና ቱሪዝም ዘርፍ ላይ ተሰማርታችሁ ላላችሁ፣ ከኮንስትራክሽን ስራ ጋር በተገናኘ ተመርቃችሁ እንዲሁም ደግሞ ከኮንስትራክሽን ስራ ጋር ተሰማርታችሁ እየሰራችሁ ላላችሁ ባለሙያ ፈላጊ ቀጣሪዎች፣ እንዲሁም ከጤናና ሕክምና ጋር በተገናኘ የተመርቃችሁ ወጥታችሁ ስራ በመፈለግ ላይ ያላችሁ፣ ከዛም አልፎ ተርፎ በሕክምና ዘርፍ ላይ ተሰማርታችሁ እየሰራችሁ ያላችሁ ዶክተሮች፣ ነርሶች እንዲሁም የተለያዩ ራዲዮተሪ ባለሙያዎች፣ የፋርማሲ ባለሙያዎችን እንዲሁም ሌላ የቀዶ ጥገና ስፔሻሊስቶችንም ሌላ የሕክምና መኮንኖችንም የፈለጋችሁ ላላችሁ ቀጣሪ ተቋማቶች መረጃ በቀላሉ የምታሳልጡበት መድረክ ተፈጥሮላችኋል። እዛው ባላችሁበት ሳትወጡ ሳትደክሙ ሳትለፉ ስልካችሁን ብቻ በመጠቀም መረጃ እንድታሳልጡ ሆኗል። ከፊልምና ቲያትር ጋር በተገናኘ ከሞዴል ስራ ጋር በተገናኘ ደግሞ ሞዴሊንግና ፊልም ስራን ተምራችሁ የተለያዩ ካስቲንግ ከድርጅቶችን ፈልጋችሁ ለማግኘት ሀሳብ ይዛችሁ እንደው ካልተሽከረከርን ሞዴልነቱን በየቦታው እየዞርን ካላሳየን የሚለው ሀሳብ ቀርቶ በቀላሉ ራሳችሁን በትንሽ የቪዲዮና በተወሰነ የፎቶግራፍ መረጃዎች ለሚፈልጓችሁ የፊልምና የሙያ ወይም የቲያትር ሙያ ፈላጊዎቻችሁ መድረስ የምትችሉበት እንዲሁም ሊንክ ተዘጋጅቶላችኋል። እዛው አጋዥ ጆብ የሚለው ላይ መረጃችሁን መላክ ትችላላችሁ። እንዲሁም እነሱን ለመቅጠር ፍላጎት አለን የምትሉ የተለያዩ ካስቲንግ ተቋማቶች በቴሌግራሙ በሶሻል ሚዲያው መረጃ ስትሰጡ አይተናል። ሰው እንዳትደክሙ እንዳትለፉ በቀላሉ በእንደነዚህ አይነት ፕላትፎርሞች ላይ መረጃችሁን በማውጣት ለአድማጭ ቤተሰቦች በመድረስ ቀላል አድርጋችሁ ስራዎች መስራት እንድትችሉ በ0988 20 20 02 በሚል የስልክ አድራሻ መረጃችሁን ማስተላለፍ እንደምትችሉና ሊንኩ እንዲደርሳችሁ መደረግ እንደሚችል እናምናለን። ከሹፍርና ጋር በተገናኘ የቀላልና የከባድ መኪና ሹፍርና ሙያ ላይ ተሰማርታችሁ እየሰራችሁ የነበራችሁ ባለሙያዎች የ3 ዓመት የ4 ዓመት የ5 ዓመት የስራ ልምዳችሁን አልፎ ተርፎ የጀማሪ ሹፌሮች ሆናችሁ ጀማሪ ነኝ የምትቀጥረኝ ሰው ካላችሁ መኪና እንደዚህ መያዝ እችላለሁ ብላችሁ ራሳችሁን ማስታወቅ የምትችሉ መረጃ መስጠት የምትችሉበት መድረክ እንደተጀመረ ለመግለጽ እንወዳለን። በይፋ እንግዲህ ቀጣሪ ነን ብላችሁ የምትመጡ በተለይ ልምድ ያላቸው እውቀት ያላቸው ችሎታ ያላቸው ታማኝ የሆኑ በቂ ዋስ ማቅረብ የሚችሉ የሹፍርና ባለሙያ ወይም የሜካኒኮችን ከጋራጅ ስራ ጋር በተገናኘ ፍላጎት አለን ለምትሉ ቀጣሪዎች እንደዚሁ ቅጥር ስራችሁን ያለምንም ውጣ ውረድ በቀላሉ በ0988 20 ይቅርበሉኝ 02 ቴክስት በማድረግ መረጃ እንደሚላክላችሁ ለመጠቆም እንወዳለን። ከዚህም ጋር በተገናኘ እንግዲህ ከቴክስታይልና ከኢንጂነሪንግ ከቴክስታይልና ከቴክስታይል ኢንጂነሪንግ ጋር በተገናኘ የልብስ ስፌት ባለሙያዎች ቀዳችሁ አስተካክላችሁ ዲዛይን አውጥታችሁ መስራት የምትችሉ ባለሙያዎችም እንደዚሁ
የት ልገኝ የሚለው ሀሳብና ራሳችሁን መረጃ ስለ ራሳችሁ መረጃ ለመስጠት አብዛኛው ጊዜ ወይ ፌስቡክ ነው ወይ ቲክቶክ ነው ወይ ደግሞ ሌላ ምናልባት መገናኛ መድረክ ካለ አላውቅም እንደዚህ አይነት ነገሮችን ነበር የምትጠቀሙ። ስለዚህ መድከም መልፋት ብዙ ሳያስፈልጋችሁ ያለምንም ውጣ ውረድ በቀላሉ ሳትቸገሩ ለአድማጭ ቤተሰብ እንዲሁም ለተመልካች መድረስ እንድትችሉ ሊንኩን ተጠቅማችሁ ራሳችሁን እንዲሁም አልፎ ተርፎ ሙያችሁን ለብዙሃን ማድረስ እንድትችሉ ተጀምሮላችኋል። ይህን ተከተላችሁ ከ25 በላይ የተለያዩ የስራ ሙያ ሰርፍ ቴክስት በማድረግ እንዲህ ሙያ ላይ ነኝ ያለሁት እያላችሁ በ0988 2020 02 ላይ መረጃ በመላክ ከዛም ሊንኩን ተቀብላችሁ ገብታችሁ ሙያችሁን አስተዋውቁ። በሙያተኞቹ ትደገፋላችሁ። በኮል ማርኬቲንግ ስትሰሩ የነበራችሁ ልጆች አሁን ወደ 7 የምትደርሱ የኮል ማርኬቲንግ ላይ ሙያ ለሙያ ይፈለጋል። አትላስ አካባቢ የሚገኝ አንድ የኮሚሽን ስራ ላይ የሚሰራ ተቋም ላይ የስልክ ማርኬት ላይ ለምትሰሩ 7 ባለሙያዎች በኮሚሽንና በተወሰነ ደሞዝ እንደምትፈልጉ በዚሁ አጋጣሚ ለመግለጽ እንወዳለን። እኔ ጋር እንግዲህ እነዚህ ናቸው ያሉት። ጋሽ ግርማ እንግዲህ በጣም እናመሰግናለን ቶም። ብዙ የስራ እድሎችን ተናግረሃል። እኔ ጋር እንግዲህ የቀሩ አንዳንድ የአብሮ ማልማት መረጃዎች ናቸው ያሉት። እነዚህም ከዚህ በፊት የገቡ ናቸው። እዚህ ቦሌ ሆምዝ ጋር አንድ መረጃ አለኝ። ይሄ መረጃ የሚገርምህ 2 ነባር ይዞታዎች ናቸው። 700 ካሬ ሲደመሩ 1400 ይመጣሉ። ሁሉ ነገር የተዘጋጀለት ነውና እዛ ጋር አልሚ እንፈልጋለን በጣም። ስለዚህ ይሄንን የምሰሙ አድማጭ ቤተሰቦች ወይም አልሚዎች በ0977 80 ላይ ደውሉን። አመሰግናለሁ። የመጨረሻው ጥቆማችን ነው እንግዲህ ፕሮግራማችንን እንደመድም ነው። እስከዛው ድረስ ደግሞ የተለየ መረጃ ኖሯችሁ ሀሳብ ላላችሁ ሰዎች 0977 80 በሚለው ስልክ አድራሻ በመደወል ወይም ቴክስት በማድረግ መረጃ መውሰድ ይቻላል። ጎተራ ወይም ደግሞ በተለምዶ ጎተራ መሳለጫ ተብሎ የሚባለው አካባቢ 574 ካሬ ሜትር 2 ኩታ ገጠም የሚባል ቦታ ለአብሮ ማልማት ግንባታ ተዘጋጅቷል። ወደ ላይ ከ15 ፎቅ ባላነሰ መገንባት ይቻላል። እዚህ ላይ ቦታ ፈልጋለሁ ወይ ይዞታ ፈልጋለሁ ብላችሁ ለምትሉ አድማጭ ቤተሰቦች ይህን መረጃ ወስዳችሁ ግንባታችሁን ማከናወን ትችላላችሁ። በነጻ ኑና ቦታዬን ውሰዱ ገንቡ ብሎ ጥሪ አቅርቧል። ይህን መረጃ ተከትላችሁ መስራት የምትፈልጉ ሰዎች መደወል ይቻላል ብለናል። ለማንኛውም እስካሁን ድረስ የነበሩ መረጃዎቻችን እነዚህን ይመስላሉ። እኔ ታምራት ግርማ እንዲሁም ደግሞ ሳሪቲ ከዛም ደግሞ ጋሽ ግርማ ወንድራድ አብረውኝ ሆነው እስካሁን ድረስ ቆይተናል። ዳኒ በቴክኒኩ እንዲሁም ደግሞ ትዝዬ በዛም በቴክኒኩ አሁን ደግሞ ተጨማሪ ቴክኒኮቻችን እየቀየርን ነው። ለማንኛውም አድማጭ ቤተሰቦቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ሳምንቱ ሁሉ የተመጣጠነ እንዲሆንላችሁ ምኞቴ ነው። የተለየ ሀሳብ፣ የተለየ ስራ፣ የተለየ መንገድ ካላችሁ ተደጋግፎ አንድ ላይ መስራት እንችላለን። ዘወትር እንደምንለው የቴክኖሎጂ ባለሙያ የሆናችሁ ሰዎች ኑ ተቀላቀሉን። የኢንጂነሪንግ ባለሙያ የሆናችሁ ሰዎች፣ የማርኬቲንግ ባለሙያ የሆናችሁ ሰዎች፣ የሪል ስቴት ማርኬቲንግ ላይ የተሰራችሁ ያላችሁ ልጆች እንዲሁም በብሮከሪ ስራ ተሰማርታችሁ የምትሰሩ ሰዎች ኑ ብለናል። እስከ ሳምንት ቸርን ሰንብት። መልካም ጊዜ